አንዳንዴ የሆነ ሰው በሆነ መንገድ ፈመሰ ማለት ሁላችሁም በዛ መንገድ ተፈምሳላችሁ ማለት አይደለም። በተለይ አሁን ይሄ መልክ ለማን ለጆሲ ነው። ጆሲ የሆነ ኩረጃ የኩረጅ ጋር ይመስለኛል። በቃ ላልተፈጠርክበት ነገር እየለፋ አያምርብህም። እኔ መርዳት ጥሩ ሆኖ ሳለ በቃ ካንተ ጋር አይሄድም። ሰቂያ አትመስልም። ፊት የሚሰጥ ፊት አትመስልም። በቃ እና ከይቅርታ ጋር ነው እንደ ወንድምነት ነው በቃ ገብቶሃል። በቃ ያስጠላባል። አይደብም። በቃ ይሄን ነገር አቁም። በቃ ባትረዳ አምራቱን ቀጥል በስውር ግን ባትለቅልን ወይ ወንዝ ላይ ለቀቀው እንጂ እኛ በጣም ነው የደበረን። እግዚአብሔር አሁን ላይ ሙሉ ጃማውን የደበረው ነው ሰፈር እንዳለ ሁሉ እሱ ነው። በቃ አንተ ስራ እብል አሪፍ ሆኖ እኮ ልታለ መረዳታቸው አሪፍ ሆኖ እያለ ግን ያንተ መልቀቅ ነው የደበረን እና አስጣጣ አያምርም። ገባ። ስለዚህ ባትለቅ እንደ ሐሳብ ብትቶ በቃ በስውር እርዳ እና ከይቅርታ ጋር ነው የምነግርህ። አሁን እዚህ ጋር ምንድነው አዶናይ እየረዳ ነው እሱም እየሰራ ነው እና ጆሲም አሁን ሰሞኑን እንደዚህ መርዳት ምናምን ጀምሯል። ምንድነው ክፋቱ? ላይክ አሁን እዚህ ጋር በደንብ እናወራበት እስቲ። አሁን ጆሲ እንደዚህ መጀመሩ ምንድነው ክፋቱ? ወይስ እርዳታ እንደ ኮንቴንት መቆጠር ተጀምሮ ነው? መሰለ ወንድም እዚህ ጋር እርዳታ ኮንቴንት አይደለም። አንተም ከፈለክ መርዳት ትችላለህ። ካንተ ጋር አይሄድብም ማለት ምን ማለት ነው? እዚህ ጋር እንዴ እርዳታ ምን አይነት ፊት ነው? ካንተ ፊት ጋር አይሄድም። ፊትም ይሰጥ አይመስልም። እየሰጠ አይደል? አንድ ማስቲካ ገዝቶ ቢሰጥ ራሱ ካንተ ይሻላል እንጂ አንተም እንደዚህ ለላይክና ለቪው ለቀማ ብለህ ዝም ብለህ ባታወራ ይመከራል። እና ደግሞ አዶናይ የምሰራው የሱን አይቶ ሌላ ሰውም እንዲጀምር ነው እንጂ ለቪው ለላይክ ብሎ እንዳልሆነ ሁላችንም እናውቀው ነገር ነው። ጆሲ እየሰራ ያለው ከአዶናይ አይቶ ይሁን አላቅም፣ ብቻ ከአዶናይ አይቶ ከሆነም ኖርማል ነው እኮ። ጥሩ ነገር አየ፣ ጥሩ ነገር መስራት ጀመረ፣ ሊደነቅ እንጂ በዚህ መልኩ ብዙዎች ስተቹታቸዋሉ። በዚህ መልኩ ሊተች አይገባም ምናምን ብዬ ነው ማስበው፣ እንደኔ ማለት ነው። ሊበረታታ የሚገባ ጉዳይ እንጂ በዚህ መልኩ ስለተረዳችሁ በጣም ደብሮኛል። ጌታን በጣም ነው የደበረኝ። ብቻ ጆሲ መቼ ቀጥልበት ነው ማለት ነው።